አሁን ተፈናቃይ ይግባ የሚባለው በምን መስፈርት ነው የሚገባ? የተፈጨፉን ሰዎች ሊገቡ አይናቸው ልናይ እንዴ? መንግስት እኮ አለ በ1968 ዓመተ ምህረት የተቀረጸ አጀንዳ ነው። ያውቃሉ አቶ ጌታቸው በደንብ አድርገው ያውቋቸዋል የወያኔ አመራር ስለነበሩ። ስለዚህ መተው ስራውን ሰርተውታል፣ ፈጽመውታል ብለን ደግሞ እኛ መንግስት በወቅቱ ደጋፊ አልነበረንም። በራሳችን መሳሪያ፣ በራሳችን አቅም፣ በራሳችን ኢኮኖሚ ተዋግተን ደርግ ከወደቀ በኋላም እስከ 2 ዓመት ተዋግተናል። ራሱ መንግስት ነኝ ባይ ህወሓት ባወጣው ህግ ብንጠይቅ የደረሰን መከራና ችግር እናንተም ታውቁታላችሁ። ከሁመራ 50 ልዩ ኃይል፣ ከመቀሌ 50 ልዩ ኃይል፣ 100 ልዩ ኃይል ሂደው ነው ለነ ኮሎኔል የተዋጓቸው። ያውቃሉ እርሱ። የፌደራል ተብሎ ግን ተዋሽቷል። ለምንድነው ጥያቄያችን እንዲዳፈን ነው? እኛ በህገ መንግስት ጠይቀናል ብለውታል ወንድሞቼ። በህገ መንግስት ብንጠይቅ ሌላ ስም ተሰጠን። እስኪ ሌላው ይቅር፣ የማይካድራ ህዝብ ምን አረገ? ምን ወሰደ? ምን አለ? ምን አጠፋ እንዴ? ይሄ አይበቃም? ይሄ እኮ ይበቃል። ጊዜ ካገኙ ተከዚያ አፋፍዩት። 4 ጉድጓድ ተቀፍሮ 4 በ4 ስፋቱ ጥልቀቱ በግሪደር 8 ሜትር ተቆፍሮ እየተገደልን እዛ እንድንከተት በማይካድራ ተፈጽሟል። ግን አካራት አንድ እጅ አልደረሱትም። መከላከያ ያራወጠ ሲያመጣቸው ግን ትተውን ሂደዋል። የሞቱ ሞተዋል፣ የቀረን ቀርተናል። ምንም መሳሪያ በሌለን፣ ምንም ኃይል በሌለን ይሄ ግፍ የደረሰብን ሰዎች አሁን ተፈናቃይ ይግባ የሚባለው በምን መስፈርት ነው የሚገባ? የተፈጨፉን ሰዎች ሊገቡ አይናቸው ልናይ እንዴ? መንግስት እኮ አለ። እኛ መንግስት ነፃ አውጥቶናል። 4 ዓመት ሆይ ብለናል። በልጆቻችን በወንድሞቻችን እየተሰራደርን ነው። ህጉ ተቀብለነዋል፣ ስርዓቱ ተቀብለነዋል። እያመሰግን መንግስታችን እየኖርን ነው። አሁንም የቀረችን ያቺ ነፃነታችን ያልልሰን ነው። ሌላ በመንግስት ትችት ጥያቄ የለንም። ያቺ ማንነታችን ያረጋግጥልን ብቻ። ሌላ በዚህ ወጣ፣ በዚህ ሄደ፣ በዚህ ነፈሰ አጀንዳችን አይደለም። አጀንዳችን ማንነታችን ነው። አመራር ላይ ያለ ወጣት ተጠቃሚነትን በሚመለከት ብዙ ነገር አጉድለናል ብለን በዛች ውስን አቅም እንኳን ማየት ጀምረን ነበር። ይሄንንም ጭምር ክደህ ግን ጥያቄ እንደሌለው ተገቢነት እንደሌለው ጥያቄው አደባብሰን የምታልፍበት ምክንያት መኖር የለበትም። የኔዎቹ ሰዎች ብዙም ደስ አላቸውም እንደዚህ አይነት ነገር። ያው እንደምትከታተሉት ነጋሪት ተሰሙ ይሆናል። ግን ዋናው ነገር የትግራይ ህዝብ አጀንዳ የሰላም አጀንዳ ነው። እዚህ ላይ ምንም መጠራጠር የለብንም። የትግራይ ህዝብ እና ህወሓት መለየት ካልቻልን የህወሓት አመራር በተለይ የህወሓት አመራር አይንም ጨምሮ የነበርነው መለየት ካልቻልን ባለው ስሜት ላይ ተደምሮ ሰላም ለመፍጠር የምናደርገውን ጥረት በጣም ያከብድብናል። የትግራይ ህዝብ የፖለቲካ አጀንዳ ካላቸው ጥቂት አመራሮች ጋር ማጃመል በቋንቋ ደረጃ ጥንቃቄ ልናደርግበት የሚገባ ጉዳይ ነው። ወልቃይት፣ ጸገዴ የሚባሉ አካባቢዎች ላለመጥቀስ የሚደረግ ጥረት ወይ የምትሳቀቅ ከሆነ እውነትም ችግር አለ ማለት ነው። እና መጨረሻ ካስታውሳችሁ እኔም አሁን ያለው አስተዳዳሪም አይሄን ነገር እንስበረው ስብሰባ ስንጠራ እንኳን እስቲ ወልቃይት ጠገዴ ተወላጆች ስብሰባ እንጥራ ብለን ለመጀመሪያ ጊዜ ስብሰባ ጠርተን ነበር። ሚዲያ ላይ ሊያስተካክሉት ይሞክራሉ። እኔ እውነቱን ፊት ለፊት ተቀብሎ የዚህ ህዝብ ጥያቄ እንዴት ነው መፈታት ያለበት?
እንዴት ነው ሰላምን በሚያጠናክር ሰላምን በሚያዳብር መልኩ መፈታት ያለበት የሚል ነው መወሰን ያለበት። የኔ እምነት ይሄ ነው። የሚለያየን ነገር የለም ብዬ አምናለሁ። የስ የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። እኔ አላምንበትም እያልኩም ጭምር እኔ አላምንበትም ስላልኩ አይኔን ስለጨፈንኩ ይሄ ጥያቄ ሊሄድ አይችልም። ያሉንን ጥያቄዎች በሰላማዊና በሰላማዊ መንገድ እንፍታ የሚለውን ነገር ወስጄ ዝም ብለህ አምጥተህ ቅድም እንዳላችሁት ነው። እኔ አሁን በሰራዊት እንገባለን የሚባለውን ሀሳብ በጣም አልደግፈው። ቢሳካም ኖሮ በአንድ ቀን ቢያዝ ዞንም ቢሆን ኖሮ በጣም እንጃጠበቀ ሰው መኖሪያ ቤት ልታስገባ አትችልም። ሰላም መኖር መቻል አለበት። የሚመጣ ሰው በጉልበት አስገብተው ሌላ የመጠፋፋት ሳይክል የትግራይ ወጣት በሰላም ሁሉም ነገር አልቆለት ጠበንጃውን መልሶ ወደ ሰላማዊ ኑሮ መመለስ የሚፈልግ መሆኑን አውቃለሁ። ተሰማላችሁ እኮ በርከት ያለ በ10 ሺዎች የሚቆጠር ይሄ ነገር ያካሄድ አልጣመንም ብሎ የኤርትራ መንግስት መጫወቻ ለማድረግ የሚደረግ ቅድም ጽምዶ ትለው ነበር። የጠየቀው ይቅርታ የለ። አብዛኛው በደል የፈጸመ መንግስት ትግራይ ውስጥ አሁን ተመልሶ ከስልጣንና ከስልጣን ጋር ብቻ የተቆራኘ ስለሆነ ኃይል ትንሽ እድሜን ያራዝምልኛል የሚለው እንደገና ሌላ ኤንጌጅመንት ጀምሯል። ለትግራይ ህዝብ ይጠቅመው ምንድነው? ማንም ሰው ደንታው አይደለም። ይሄንን ከማድረግ አንፃር እዚህ ቦታ መተን እንደ እንትንም የሚውለው ስለ ተፈናቃይ አይተው ማያውቁ ተፈናቃይ ማይተው ያውቁ አይተዋቸው አያውቁ ጠይቀዋቸው አያውቁ ምን ይታከማሉ ምን ይበላሉ ብሎ የሚጨነቅ ሰው የለም። ግን የተፈናቃይን አጀንዳ ሌላ ግርግር መፍጠሪያ አድርጎ የመጠቀም አዋዜ ስላለ ይሄንን ማስቀረት መቻል አለበት። በየትኛውም ጉዳይ ብንሄድ በየትኛውም ማስረጃ ብንሄድ ወልቃይት ጠገዴ ተብሎ እነሱ ምዕራብ ትግራይ ነው የሚሉት። እኛ መጀመሪያ እንኳን እዛ ያለው የተፈናቀለ የሚባል ሰው የኛ ማንነት ማክበር አለበት። አማራነታችን አክብሮ የሚመጣ ትግራዋይ ካለ እንቀበለዋለን። ወንድማችን ጥያቄያችን አልተመለሰም። አማራ ነን እንጂ አማራ እንሆን አላልንም። መጀመሪያ ማንነታችን ይረጋገጣል። አማራ መሆናችን የትግራይ ድርጅት ይሁን የትግራይ ህዝብ ይሁን ያምናል። አምኖ ሰላም ከተፈጠረ እኛ ይህን ያህል ህዝብ ፈጅታችሁብናልና እንፍጃችሁም አላልንም። አንድ የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። የወጣቱን ድምፅ አውቃለሁ። የወጣቱን ድጋፍ አውቃለሁ። ሁሉ ነገር በሰላምና በሰላም ማለቅ አለበት። ተመሳሳይ ነው ፍላጎታችን፣ ተመሳሳይ ነው አስፒሬሽናችን። የመጀመሪያው ግንኙነታችን ይሄንን አይስ መስበር የሚሉት የመጀመሪያውን ግድግዳ የማፍረስ ስራ ነው አሁን እያደረግን ያለ ነው። በጉልበት የሚመጣ እስከሌለ ድረስ ሰላማዊ አማራጭን መምረጥ ግን የግድ ነው የሚለን ማለት ነው። ይሄ ለብዙ መንገድ የዓለም አቀፉን ማህበረሰብም ቅድም መግቢያ ላይ እንደገለጽኩት መላ ኢትዮጵያውያንን እኛ የዚህ አካባቢ ነዋሪዎች ጥያቄ ብቻ መኖሩን ማስረዳት ብቻ ሳይሆን ጥያቄውን በምን መንገድ እንደሚፈታም ልክ እንደዚህ ቀደሙ ሁሉ የጥያቄውን መፍቻ መንገድም ሰላማዊና ህጋዊ መሆኑን ማሳየት አለበት። አሁን ማንነታችን በህግ ጠይቀናል፣ ይታወቃል። ፌዴሬሽን ምክር ቤት ነው የሚያውቀው። ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን። ኮሚቴውም ቢሆን ከህግ ውጭ ከመነጋገር ውጭ ከሰላማዊ ውጭ በጦርነት እናስመልሳለን የሚል ነገር የለም። ጦርነት ለማንም ስለማይጠቅም መቅረት አለበት። ሰው ስለሚበላ፣ ኢኮኖሚ ስለሚያወድ፣ ቀጣይነትን ጭምርት ስለሚያሻክር ይሄን እንዲቀር ሁላችን ሰላም ስለምንወድ በሰላም እንነጋገር። ዛሬ ስለመጡ የመጀመሪያችን ስለሚሆን የበለጠ ቀጣይ የተነጋገር ያጠናከር ነው መሄድ ያስፈልገን።